እንደሚታወቀው እንግዲህ የዛሬ 6 ዓመት ነው ግሪን ሌጋሲ ተጀምሮ ዘንድሮ ለ7ኛ ጊዜ ነው የምናካሂደው። እንደ ዩኒቨርሲቲ የመጀመሪያውን ዓመት ችግኞችን በግዢ ነው የግሪን ሌጋሲ ፕሮግራም ላይ ለመሳተፍ ያክል የጀመርነው። ከዛ በኋላ ግን የራሳችን የችግኝ ጣቢያ በማቋቋም የተለያዩ ወረዳዎች ላይ የተለያዩ ስራዎችን ስንሰራ ነበር ማለት ነው እና ከዚህ አኳያ ዋናው የግሪን ሌጋሲ ጋር በተያያዘ ያቋቋምነው ችግኝ ጣቢያ በኩዩ ወረዳ ነው። የምታዩዋቸውን ከአካባቢው ጋር ተስማሚ የሆኑ የዛፍ ዝርያዎችን በማምጣት እዛ እያፈላን ከተለያዩ ማህበረሰብ ጋር እያስተከልን ነበር። በመቀጠል በጣም ፐርማነንት የምንላቸው እነዚህ ያቋቋምነው ችግኝ ጣቢያ በኩዩ ወረዳ ቢሆንም ቴምፖራሪ ነርሰሪዎች ደግሞ ነበሩን። በወረ ጃርሶ ለምሳሌ ሎውላንድ ባምቡን በተመለከተ ለ2 ዓመታት ነርሰሪ ነበረን። ሂዳዋ ቦቴ ላይ የቡና ነርሰሪ ነበረን። እነዚህ ለጊዜው ለ2 ለ3 ዓመታት የቀጠሉ ነበሩ ማለት ነው። ስለዚህ ከነዚህ ችግኝ ጣቢያዎችና በተለያየ ፍሩቶቹን ደግሞ በግዢ እነዚህም አንድ ላይ በማድረግ ላለፉት 6 ዓመታት ስንተክል ነበር ማለትና ለማህበረሰቡ ደግሞ ድጋፍ ስናደርግ እንደነበረ ይታወቃል ማለት ነው። አመሰግናለሁ። ዛሬ እንግዲህ በገንደፈርዳ ግቢያችን የመጀመሪያው የሰላሌ ዩኒቨርሲቲ መሰረት ድንጋይ የተቀመጠበት ላይ ዛፍ እየተከልን ነው። የአረንጓዴ አሻራ በሰላሌ ዩኒቨርሲቲ ማስቀመጥ ከጀመርን ብዙ ዓመት አስቆጥረናል። 5-6 ዓመታት እና ከዛ በላይ አስቆጥረናል። የዘንድሮ የአረንጓዴ አሻራ በዩኒቨርሲቲያችን ዛፍ ስንተክል በጣም በልዩ ሁኔታና በጉጉት ነው። ምክንያቱም ይሄ የገንደፈርዳ ካምፓስ የመጀመሪያው ካምፓሳችን ነው። ወደፊት በሰፊው የምናለማው ካምፓሳችን ነው። ዛሬ የዩኒቨርሲቲው ማህበረሰብ በሙሉ ከበላይ አመራሮች ጀምሮ ዲኖች፣ ዳይሬክተሮች፣ መምህራን፣ ሰራተኞች ሁሉም በነቂስ ወጥተው ዛፍ እየተከሉ ነው። ሁሉም በጉጉት እየተከለ ነው። ሀገራችንም የያዘችው በመትከል ማንሰራራት በሚለው መሪ ቃል ጠቅላይ ሚኒስትሩ ባስቀመጡት መሪ ቃልና መመሪያ መሰረት ሁሉም የአገሪቱ ህዝቦች እየተከሉ ነው። እኛም በሰላሌ ዩኒቨርሲቲ ዛፍ እንተክላለን እናንሰራራለን በሚል መሪ ቃል ዛሬ ዛፍ እየተከል ነው። ለዚህ ዛፍ መትከል ለአረንጓዴ አሻራ በነቂስ ወጥተው እየተከሉ ያሉትን የዩኒቨርሲቲያችንን ማህበረሰብ አባላትን በሙሉ ላመሰግን እወዳለሁ። ይሄ ይቀጥላል። ይሄ ዛፍ መትከል ለማንም ተብሎ የሚሰራ ስራ አይደለም፣ ለሁላችንም ነው። ለአየር ንብረት መስተካከል፣ ለአካባቢ ጥበቃ እና ለሁሉም የሚጠቅም ኦክሲጅን የምንኖርበትን ኦክሲጅን የምናገኝበት ስለሆነ ዛፍ መትከል ሁላችንም ለራሳችን ብለን የምንሰራው ስለሆነ ሁሉም የተከሉትን አመሰግናለሁ። arra guyyaa arraa kana dhaabbii biqiltuu dhufnee jirra. Yaa akka biyya keenyatti dhaabbii biqiltuun akka yuunivarsiitii Salaaleetti bichaa doon taane akka biyyaatti muuxannoo bal'aa jira. Inisheetivii Green Legacy jedhamu muummicha ministeera keenyaan kan kallattiin kenname akka biyyaatti waggaa 2-3 dabarree jirra jechuudha. Yaa ta'uti garuu immoo dhaabbii biqiltuu kana wal qabatee dhugaa dubbachuuf saana bara baraan kan biqiltuuwwan miliyoona lakkaa'amu hin dhaabaa jechuudha uummanni. Akka yuunivarsiitii Salaaleettis waggaawwan darban 5 darbaniif biqiltuu dhaabaatii turree jirra. Yaa ta'u immoo garuu biqiltuuwwan dhaabnu kana keessatti biqiltuu dhaabuu qofti galma akka hin taane namni hundumtuu hubachuutu isarra jiraata jechuudha. Yeroo baay'ee amma namni laphee isaatirraa biqiltuun dhaabaa biqiltuu dhaabdee gaafa galte biqiltuun suni yoo hin kunuunfamin baduu isaati jechuudha. Dhaabillee dhiisuu wayyaa jechuudha. እሺ ስሜ አብነት ተረፈ ይባላል። የሰላሌ ዩኒቨርሲቲ ስታፍ ነኝ። በመምህርነት እያገለገልኩ እገኛለሁ። ዛሬ እዚህ የተገኘነው እንግዲህ ያው እንደምታዩት ችግኝ ለመትከል ነው። የዛሬ ችግኝ የመትከል ዓላማ ዘርፈ ብዙ የሆነ ጠቀሜታ ያለው ነው። የዚህ እድል ተጠቃሚ በመሆኔ በጣም ደስ ብሎኛል። እንደምትመለከቱት የአረንጓዴ አሻራ መርሃ ግብርን እንደ ሀገር እየተሄደበት ያለውን አካሄድ በመከተል ዩኒቨርሲቲያችን በየዓመቱ ተመሳሳይ ፕሮግራሞችን ያካሂዳል። በዚህ ዓመትም እንደዚሁ የችግኝ ተከላ ፕሮግራም እያካሄድን ነው። በዚህ ችግኝ ተከላ ፕሮግራም እንደምትመለከቱት የግቢ ዩኒቨርሲቲ ሰራተኞች በስታፎች አንድ ላይ ነው የምናደርገውና በህብረት መከናወኑ በራሱ አንድነትን የማጠናከር የጋራ ስራ ልምምድን የማጠናከር የራሱ ጠቀሜታ አለው።
በዋነኝነት ግን በዚህ የአረንጓዴ አሻራ መርሃ ግብር ወይንም በችግኝ ተከላ መርሃ ግብር መሳተፍ እንደ ዓለም ያለውን የክላይሜት ቼንጅ ጋር በተያያዘ እሱን ታክል ለማድረግ የሚካሄደውን የግሪኒንግ ፕሮግራም ተሳታፊ መሆን እዛ ላይ አሻራ ማሳረፍ ነውና ወደፊት ዓለማችን የሚያጋጥማትን በክላይሜት ቼንጅ የሚመጡ ችግሮችን ለመቅረፍ አንዱ ራሱን የቻለ አስተዋጽኦ የሚያደርግ ነው። ለዚህም ሀገራችን በትልቁ እየሰራችበት ነው። እኛም እንደ ዩኒቨርሲቲ እየሰራንበት ያለው ሂደት ነውና የእሱ አካል በመሆኑ ደስ ብሎኛል። ወደፊትም ይሄ ስራ ይቀጥላል ብለን እናምናለን። አሻራ መገሪዛ ጨልቀቤ ቱሬራ ገረ ወጎተ ሸንጃንታ አባቱ መቱሬ አረሞ አደት ካምፓስ ዩኒቨርሲቲ ሰላሌ ደሜ ገንደ ፈርዳ የደሙ ከነ ከዘት ብልቱ ዳቡ አናፉ ብልቱ ዳቡ ቆፎቶን ተይን አምኔ ደሙ ቆፎቶን ተይን አንከናንዱራ ዳምደስ ማልፈካታ ነማ ዳምኑስ ገረ ፉንዱራት ወከምት ኩኑሱ ቀብነ ሀጀር ኩኑሱዳ አበኒ ደሙ ፋይዳን ቀቡ ገረ ፉንዱራትስ ኤጎምሰ ጡጡቃ አዳዳትራ የጉዳ ብልቱን ኩን አካ ኢትፉፊንሳን ናኖ ከና ቢሶምሱ ፊ ከሱማስ አከለሊሱ ድድብኔ ኩኑሰ ጎቹ ፊ ኤጎምሰ ጎቹ እንድርከሙ ላይ ገመቹ አበኒ ደሙ ፋይዳ ያንቀምኔ እንደ ዩኒቨርሲቲ ኃላፊነት ሰጥተናል። ለግብርናና ተፈጥሮ ሀብት ትምህርት ኮሌጅ ኃላፊነት ሰጥተናል። በተለይ ደግሞ ለደን ሳይንስ ትምህርት ክፍል ዋና ኃላፊነት ሰጥተናል። ይሄንን ክትትል እንዲያደርጉ የተተከሉ ዛፎች እንዲጸድቁ ብሎም ደግሞ ለወደፊትም ለጥቅም እንዲውሉ ለታለሙ ዓላማ እንዲውሉ ለአካባቢ ጥበቃ ለአየር ንብረት ለውጥ ጥበቃ እንዲውሉ ክትትል እንዲያደርጉ በዋናነት ለነሱ ኃላፊነት ሰጥተናል። ለነሱ ብቻ ሰጥተን ደግሞ አንተውም እኛም የዩኒቨርሲቲ በላይ አመራሮች እንከታተላለን። ሁሉም የተከሉት ሰዎች በራሳቸው ስማቸውን ጽፈውበት በራሳቸው የራሴ ነው ብሎ የተከሉትን ዛፍ እንደ ልጃቸው እንከባከቡ ለሁሉም አደራ ብለናል። ሁላችንም በዚህ ልክ ተንከባክበን ዛፉ ጸድቆ እስከ መጨረሻ እንዲሄድ ሁላችንም በቁርጠኝነት እንሰራለን። እንክብካቤ መደረጉን እንዲሁም መጽደቃቸውን ለመከታተል በጋራ ራሱን የቻለ ተቋም ቤዝድ ሆኖ መተከሉ ለሱ ጠቀሜታ አለው ብዬ አስባለሁ። አወኒ ደሙ ፋይዳን ቀዋንጤፍ ወሊገል ሀገር ጉደቴ ኦፍ ደንደኤ ኦፊሳቲፍ ገረ ፉንዱራት ለሊሱ ደንደውት ሀገር ሰነት ጡቃ አዳዳትራ ኩኑስ አዳዳ ጎኔፊ ካተንቲ እገኑ ይረቹ ከናፍ namni xiyyeeffachuu kan qabu yoo dhaabe kunuunsuu akka qabu daa'ima isaa yeroo dhalche kunuunsee guddisee geechisuu akka qabu san biqiltuu yoo geechisne gatii tokko yoo akka hin qabne jechuudha. Yeroo baay'ee keessa kiyya kan jiru wanti natti dhaga'amu jira jechuudha. Maaliif biqiltuun kun har'a dhaabbatee as yoo deemte biqiltuun kun bishaan hin arganne taanaan horii irraan eeggamne taanaan kunuunsa addaan arganne taanaan hinuma bate. Yoo banne immoo maaliif akka dhaabuun barbaachisuun naaf hin galu jechuudha. Kanaaf kunuunsuun nurra jiraata. Anis guyyaa irraa kana biqiltuuwwan hedduu dhaabee jira. Kanan dhaabes nan beeka. Deebi'ee kan kunuunsus waadaan galaa jechuudha.